ልጅ ነው እኔም እኮ አንድ ፍሬ ልጅ ነኝ ያለ ነው እንዴ አትወልጂልኝም ኧረ ወልድልሃለሁ ለዛውም መንታ እኮ አሁን እንዴ አሁን እንዴት ነው ማደርስልህ አላቀምጽ ብታያት እኮ ስታምር ግን የመጀመሪያው ልጅ ወንድ መሆን አለበት እንደዛማ አይሆንም ሴት ናት ለምን እኔ ወንድ ነው የምፈልገው የኔን መኩሪያ ባክሽ ወንዱ ዱርዬ ነው ሴት ናት ወንድ ነው አልኩ አይሆንም እሺ እናያለን አሁን እናያለን እሺ እንደዚህ አይነት አየር መቀበል ታዲያ ደስ አይልም? አዎ ግን መውጣት ስላልፈለኩ እኮ ወጣ ስቲ አየሩ ራሱ እንዴት ቀለል እንደሚልሽ አየሽዋ? የኔ ያህል ቀላል ነው ብለህ ነው? ሰኒ ነገሮችን ባከበድሻቸው ቁጥር ይከብዱብሻል። እስኪ ቀለል አድርጊው። እሺ የምሬን እኮ ነው። እኔንም እድል ስጭኝና ጓደኛሽ አድርጊኝ። ሁሉም ሰው አንድ እንዳልሆነ ላሳይሽ። እንዴ ቆያው ምን አይነት ታዲያ? ይሄ ቀለልኩ አይደለም፣ የምሬን ነው። በደንብ የልብ ጓደኛሽ እስኪ አድርጊ። ላስብልህ። የፍቅር ጥያቄ ያስመሰልሽው እኮ። እሱንም መጠየቅ ያምራል። አረ በቃ ትቼዋለሁ። አረ እስኪ እጅሽን ተይው። ምሳ አልበላሽም እንዴ? አረ በልቻለሁ። እንደውም ጣት የሚያስቆረጥ ምግብ ስለበላሁ እኮ ነው የሚቆረጠው። ግን ሰላም ነሻ? ፊትሽ ግን ያለቀሰ ነው የሚመስለው። ማ? አረ እኔ አላልቅስኩ። ሰኒ ውሸት አያምርብሽም። በቃ ፊልም ሳይ ነበር፣ ለዛ ነው ያለቀስኩት። አው የሚያሳዝን ታሪክ ነበር፣ አስለቀሰኝ እኮ። አንቺ በፊልም ልታለቅሺ? ክብሩም በእናትህ ተረዳኝ፣ በቃ ተወኝ። እሺ እኔ ተወሻለሁ፣ ግን ደግሞ እየተጎዳሽ ነው። እሺ ቆይ ምን ላድርግ? ሁሉም መጥቶ የራሱን ስሜት ይነግረኝና እነሱ በዘረጉት መስመር እንዲሄድ ያስገድዱኛል እኮ። ሰኒ አንቺ ነሻ መስመርሽን ማስመር ያለብሽ። እንዴት? የሰው ልጅ በቃ ካላልሽው እንደፈለገ ሊያደርግሽ ነው የሚፈልገው። እኔ ማንኝ የሚለውን ማወቅ መቻል አለብሽ። እሺ ከዛስ? እኮ እሱም መልስ አግኝና ከዛ በኋላ እነግርሻለሁ። እሺ በቃ ትቆያለህ? እሺ ግን ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። በቃ አሁን እኛ አንፈልግም፣ ደስተኛ ነን እንዳለን። ይኸውልሽ እማዬ ነግሬሻለሁ። ድጋሚ ደውለሽ ምሩን አንድ ነገር ብትናገሪያት ግን ከኔ ጋር ነው የምትታዩ። እዛች ቤት ድርሽ አለንም። እሺ እኮ ይገባኛልማ፣ ግን እኛንም ለመረዳት ሞክሪ። ይኸውልሽማ ሄሎ ምሪ፣ እናት ላይ ነው እንደዚህ የምትጮህባት? ይኸውልሽ ምን መሰለሽ ምሩ፣ መግባባት ስላልቻልን። ምንም ቢሆን እናት እኮ ናት። በቃ አሁኑኑ ደውለህ ይቅርታ ጠይቃት። እሺ ግን ምንም ግን የለውም ናሆሜ። በቃ አሁኑኑ ደውልና ይቅርታ ጠይቃት። ሰላም ጤና ይስጥልኝ ውድ የሰኒ ዩቲዩብ ቤተሰብ ተከታታዮች በሙሉ እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንግዲህ ዛሬ ጽናት ድራማ ክፍል 78 ይዘን መተናል ማለት ነው። በዚህም ክፍል የምናየው እጅግ ደሳስ የሚሉ ነገሮች አሉ፣ እንደዚሁም በተቀናሪውም አሉ ማለት ነው። ደሳስ ከሚለው ስጀምረላችሁ ኪራ ጽናትን ደስ የምትል ልጅ አየሁኝ፣ ልጅ ካልወለድሽልኝ እንደው ዛሬውንም ቢሆን ጠጥፈን ልናደርሳት ይገባል ብሎ ልጅ ካላመጣሽ ይላል። እሷም እንዴት ነው በዚህ በደቂቃ ልጅ ማመጣው? ልጅ እኮ ዝም ብሎ አይመጣም ትላለች። በዚህም እያሉ ሴት ነች ወንድ ነችም እያሉ ይጣላሉ ማለት ነው። እንዲሁም ደግሞ ናሆሜ እጅግ ተጨናንቋል ማለት ነው። እናቱ ልጅ ውለዱ ተጋቡ እያለቻቸው፣ ሁላችሁም እንደምታውቁት የመሩ ነገር
ያለችበት ሁኔታ ግልጽ ነው እና በዚህ ሁኔታ ያለች ማግባትም መውለድም ትንሽ ከባድ ነው ለእነሱና ይከብዳል። እንዲሁም ደግሞ ሰኒና መሩ ሰኒ ቁጭ ብላ ይመጣሉ ማለት ነው። ደብሮ የነበር እንኳን መጣ ትላለች ማለት ነው። ሰኒ ክሩም ነው ግሩም እንደሱ ልስም አያዘኝም እና እሱም ደስ ብሎ እያወሩ እያለ እሱም ያው ሰው አትፍሪ፣ እኔ ስቀርብሽ አንቺ አትራቂኝ፣ እኔ ምንም አላደርግሽም፣ ጓደኛዬ ሁኚኝ፣ እንደ ጓደኞችሽ አድርጊ ነው ያልኩሽ ይላታል ማለት ነው። እና ጓደኛዬ ሁኚ ብሎ ሲጠይቃት የፍቅር ጥያቄ አረግሽው ጊዜ ስጠኝ ላስብበት ብላ ያሳቀችኝ ነገር አለ ማለት ነው። ሰላም ቤተሰቦች ማለት ነው። እንግዲህ መሩና ናሆሜ እናቱ ስልክ ትደውልለታለች ማለት ነው። ስልክ እያወሩ እያሉን እጅግ በጭቅጭቅ ነበረ እናቱና ናሆሜ ያወሩት። ምክንያቱም ልጅ ውለዱ አግቡ፣ በጣም የልጅ ፍላጎታቸው አያት ለመሆን ጓግተዋል ማለት ነው የናሆሜ እናት። እሱ በጭራሽ እኔንም ሆነ መሩን ሁለተኛ ልጅ ውለዱ እንደዚህ አድርጉ እያልሽ እንዳትደውያት እንዳታጨናንቂ ብሎ በቁጣ ያዋራታል ማለት ነው። እንደዚህ ሲል የሰማች አደይ ማነች ምሩ እንዴት እናትክን እንደዚህ ጩኸት ትናገራታለህ? በልደውልና ይቅርታ ጠይቃት ብለው ትሄዳለች ማለት ነው። ምን አይነት ጣጣ መግባት ነው ብሎ የገባበትን ሁኔታ እያማረረ ይገኛል ማለት ነው። እንዲሁም ሰኒና ግሩም የሆነ ደስ የሚል መግባባት እየፈጠሩ ነው ማለት ነው። እንዲሁም እሱ እየመከራት ብቻሽን መሆን ጥሩ አይደለም፣ ሰው ቅረቤ፣ ሰው አትሽሽ፣ እኔንም ጓደኛዬ አርጊኝ ከቻልሽ ሲላት ላስብበታል። ምን ነው የፍቅር ጥያቄ እኮ አልጠየቅኩሽም ላስብበት ማለት ነው። እንዴ ያምርሃል እንዴ እሱም ትለዋለች። ለምን አያምረኝም ይላታል ማለት ነው። እሷም ባክህ ርቦኛል ምግብ አራበህም ወይ ትለዋለች። እሱም ባክሽ ምግብ ስራልኝ ነው የሚባለው ሰራልሻለሁ ይልና ሄዳሉ። ነገር ግን እሷ የምትፈልገው ድርቆሽ ፍርፍር ነው። እሱ ደግሞ ድርቆሽ ፍርፍር የለም ያለውን ይሰራ ይላሉ። በእሱ አለመግባባት ተፈጥሮ ነበርና ነገር ግን ያው እነ ኪራ እንደሚሆን አድርገው ሰሩና እነሱ ቤት በመሃል ደረጃ ላይ ቁጭ ብላ ስለሱ እያሰበች ስለሚያወራት ነገር እያሰበች እህቷንም እንዴት ነው ብቸኛ ሁኚኝ የምትይኝ እያለች እያሰበች እያለ ኪራ ይመጣል ማለት ነው። ኪራ መጥቶ እንዴት ነሽ ምነው እዚህ ጋር ሲላት ምንም ርቦኝ ሽታውን ባይሆን ላሽተት ብዬ ነው እንጂ ትላለች ማለት ነው። እሱን ጥሩ እንደሆነና እንዲሁም ደግሞ አንድ ጥያቄ ልጠይቅ ሆይ እኔ ለወንዶች ወይም ለሰዎች ክፉ ነው ወይም ደግሞ ኮንፈርት የምነሳሳው ነው ወይ ብላ ትጠይቀዋለች። በጭራሽ አንቺ እንደው እንኳን ኮንፈርት ልትነሽ ሰውን ታስቂያለሽ፣ ታጫውቻለሽ ይላታል ማለት ነው። እንደሱ ስትለው እሱም እየሳሰቀ አሞጋገሳትና ኧረ ተው እባክህ አታሙቀኝ እኮ አሞቀኝ ትለዋለች። እሱም አይ በረሃብ ከምትጎጅ ብዬ ነው ሲላት ቶሎ ይከፋታል፣ ቶሎ ሆዷ ይብሳታልና እሺ ምናምን ትልና እየተናደደች ትሄዳለች ቤቷ ስትሄድ በቃ ስቅስቅ ብላ ያለቀሰች እያለ እንዲሁም ደግሞ ኪራና ጽናት እሱ ሆነው የት ሄደች አብረን እንበላ ወደ የት ሄደች ተጨናንቀው ሲደውላት አታነሳም። እሷም እህቷም ለምንድነው እንደዚህ ያልሽኝ እያለች ለምንድነው ሆድ የሚከፋኝ ለምንድነው ብላ ራሷን ትጠይቃለች ማለት ነው። በዚህም መሀል እያለ ኪራና ጽናት አዲስ ልጅ ለመውለድ እየተዘጋጁ ነው ማለት ነው። እንግዲህ ስለ ልጃቸውም ስም አውጥተውላታል ማለት ነው እና እጅግ ደስ የሚል ነው። እንግዲህ ነገሩ ተሳክቶላቸው በቃ ልጅ አቅፈው ለማየት ያብቃን እንላለን። ደስ ይላል። አዲስ ፍቅር አዲስ ነገር ደሳስ ይላል። ከእነሱ ላይ ሲሆን ደግሞ ያምራል።
ማወሩና ቤተሰቦች ደስ ይላል ማለት ነው። ምሩም በጣም ተጨናንቃለች። ያለችበት ሁኔታ ይከብዳታል። ሰኒ ስራ ልታግዛት መጣች። ስራ ልታግዛትም ስትመጣ ያው አደከምኩሽ፣ እኔ እኮ ምንም ችግር የለውም ሰራ ነበር እኮ እናንተ ናችሁ እንጂ ዝም በይ ረፊ ረፊ የምትሉኝ እንጂ ምንም አልሆንኩም ትላቸዋለች ማለት ነው። እነሱም ምንም ችግር የለውም ያው ማረፍ እንዳለባት ይነግሯታል ማለት ነው። በእውነቱ ደስ ይላል እንደዚህ አይነት ጓደኛ ማግኘት። ረፊ ራስሽን እንትን በይ ጠብቂ ማለታቸው ቆንጆ ነውና አሪፍ ነው። ነገር ግን ያው ያሉበት ሁኔታ እንዲሁም ደግሞ በጽናት ሀገር አንዲት ሴት ልጅ ስታገባ እስከ ክብረ ንጽህናዋ ነው እንጂ አግብታ ባሏ ጋር ኖራ ምናምን የለም። በብዛት ይሄ ወደ ክፍለ ሀገር ሲሆን አለ። አሁን እንኳን ይኖር አይኖር ባላቅም ድሮ ግን የሚባል ነው እና እሱ ነገር ያሳስባታል። አባቴ ምንድነው የምለው ባይሆን ልጅ ለመውለድ መጋባት አለብን፣ ሳንጋባ በፊት ምንም ነገር አይፈጠርም እያለችው ነው። እሱም ወይ ካልሆነ ልንገራቸው እንደደፈርኩሽና አሁን ላይ እሱ ነገር እንደሌለሽ ብሎ በጭራሽ ይሄን ነገር እንደሱ አትልም። እኔ አንተን በክፉ ልብ ማንም እንዲያነሳብኝም አልፈልግም። ባይሆን የራሴ በፈቃደኝነት እንዳደረኩ ተናግረዋለሁኝ ትላለች ማለት ነው። ትነግረዋለች አትነግረውም እንግዲህ የምናይ ይሆናል ማለት ነው። በእውነቱ ደስ ይላል። ፍቅር ከልባችሁ ስታፈቅሩ ከልባችሁ ስትወዱ እንደነ ጽናት እንደነ ኪራ መተሳሰብ በቃ አለሜ ህይወቴ በቃ ኑሮዬ እያሉ መጠራራት መኖር በራሱ ትልቅ ነገር ነው። በዚህ ሁኔታ የምታሳዝነኝ ሰኒ የእህቷ ምክር የእህቷ ነገር ሁሉ በአይምሮዋ ተቀርጾባታል። ሰውን መቅረብ እየፈለገች ነገር ግን የእህቷን ስታስታውስና ያሉትን ሁኔታዎች እንትን ስትል በጣም ይከብዳታል። ነው የምታሳዝነኝ ሰው ነች በእውነቱ ማለት ነው። እና ሰኒ ምስኪን ልቧን አረጋግቶላት የራሷ የምትለው የሆነ ነገር እንዲስተካከልላት ጸሎቴ ነው ማለት ነው። ኪራም ያብን ወልደው በቃ በሰላም በፍቅር ይኖራሉ ብዬ ተስፋ አለኝ። እንግዲህ ለምታገቡትም መልካም ትዳር ለያዛችሁም መልካም ትዳር እያለን ከወዲሁ እንሰናበታለን ማለት ነው። ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።